የሞቱ 204 ሰዎች እስካሁን ተገኝተዋል። በሚያሳዝን ሁኔታ 204 ሰዎች እስካሁን ከዚህ አውሮፕላን መሞታቸው ተረጋግጧል። የቀሩት 38 ሰዎችም እንደማይተርፉ ነው የህንድ ፖሊስ እየተናገረ ያለው። ህንድ አህመድ አባድ ኤርፖርት 242 ሰዎችን ጭኖ የተነሳው ይህ አውሮፕላን ደቂቃ እንኳን በሰማይ ላይ ሳይቆይ ነው እንግዲህ ተመልሶ የተከሰከሰው። የተከሰከሰበትና የነደደበት ቦታ ዶክተሮች የሚኖሩበት እንዲሁ ደግሞ ህዝብ የሚኖርበት ቤት ላይና ቦታ ላይ ነው። ከህንድ ኤርፖርት ተነስቶ ወደ እንግሊዝ ለንደን ሲጓዝ የነበረው ይህ አውሮፕላን 1 ማይል ርቀት ከኤርፖርቱ ተነስቶ ተጓዞ ነው እንግዲህ ይህ መከስከስ ያጋጠመው። አውሮፕላኑ በጠቅላላ 242 ሰዎችን ሲይዝ ከነዚህ ውስጥም 169 ህንዳውያን፣ 53ቱ ብሪቲሽ፣ አንድ ሰው ካናዳ፣ 7 ደግሞ ፖርቹጋል የነበሩ ሲሆን ወደ 12 ደግሞ ክሩ መንበር ነበሩ። 204 ሰዎች እስካሁን እንደሞቱ ተረጋግጧል። ነገር ግን የአይን ምስካሪዎች ማንም እንደማይተርፍና እንዳልተረፈ ነው እየተናገሩ ያሉ። የሟቾቹ ቁጥር ከዚህ በላይ ከፍ ሊል ይችላል። ምክንያቱም በህዝብ መኖሪያ ቤቶች ላይ አውሮፕላኑ ስለተከሰከሰና ስለወደቀ እንግዲህ በጥቂት ደቂቃዎች ይህ አውሮፕላን ከፍታውን እየቀነሰ እንግዲህ ለምን እንደተከሰከሰ አሁንም ጥያቄ። ነገር ግን የዚህ የቦይንግ 787 አውሮፕላን አብራሪው የረጅም ጊዜ ልምድ የነበረው እንዲሁ ደግሞ የነበረው የአየር ሁኔታ ግልጽና ምቹ ነበር። ስለዚህ ይህ አውሮፕላን የተከሰከሰበት ምክንያት ከቴክኒካል ኢሹ ባሻገር ምናልባት የሴኩሪቲ ወይም ደግሞ የቴሮሪስት አታክ ይኖራል ተብሎ ይገመታል። አዳዲስ መረጃዎች ሲወጡ አሳውቃቸዋለሁ። እስከዛ ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ።